ወጥተህ አውራኝ እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አርግለት። የሻሼ ብቻ አይደለሽም የቀረ የለም። እቺን ቀን ነበር የምጠብቀው ጋይስ። ሰበር ዜና አርሰናል በግል ጥቅም ከቪኒ ጁኒየር ጋር ተስማምቷል። ናናውጣው ገብተህ አውጣው። አሁን እናቴ ትሙት ገብተህ አውጣው። 5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅም ተስማሙ ይላል። ደሞዝ ምናምን አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው የዘገበው? ሃንድ ኦፍ አርሰናል። በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደል? ገና ነው። አሁን ከፋብሪሲዮ ሮማኖ ሂር ዊ ጎ ተጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስቲን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ማለት ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂር ዊ ጎ ትጠብቃለህ ማለት ነው። አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት። ስንት ተፈልጋል? ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረው ተጫዋች ማለት ኦቨርፔል እናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለእናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አርግለት ነው የምልህ። ለሁሉም ሼር አርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ። ምን ፒኤስጂ ነው ወይ ባርሰሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ? አይመለከትም እኮ ለአንተ ማርቲኔሊ በቂ ነው ማለት ነው። ቀኝ ግዛት ተዘጋጅ። ግብ አለት ሀቢቢ ቦምብ የሆነ መረጃ ተሰምቷል። ቪኒሺየስ ጁኒየርን የዝውውር መረጃ በተመለከተ ለሰፊ አርሰናል ደጋፊ ቪዲዮውን ኮፒ ሊንክ ሪፖስት ፎሎ በማድረግ ታደርሰዋለህ። ክለባችን አርሰናል ከቪኒሺየስ ጁኒየር ጋር በግል ጥቅም ተስማምቷል። ሃንድ ኦፍ አርሰናል ላይ ዘግበው ሲቀጥል የእንግሊዝ ሻምፒዮን የሆነው ክለብ እጅግ ከፍተኛ የሆነ የዝውውር ጥያቄ በመያዝ ከሪያል ማድሪድ ጋር ለድርድር የሚቀርብ ይሆናል ብሏል። ሃንድ ኦፍ አርሰናል ሀቢቢ አሁን ማለት ነው። ስታሾፍብኝ የነበርክ ጎረምሳ ሁላ መጣሁል። የዝውውር ብቻ በየትኛው መንገድ ይለቅ ሀቢቢ። አሁን ቪዲዮውን በደንብ ኮፒ ሊንክ አድርጉት። 5 ሰዓት ተኩል ነውና የቡርኖ ጉማሬሽን ዝውውር ይሄ ፋብሪዚዮ ሮማኖ አላረጋገጠውም ያላችሁ ልጆች ማለት ነው። አሁን በየትኛውም ሰዓት ሂር ዊ ጎ ሊባል ይችላል ብሏል ፋብሪዚዮ ሮማኖ። አሁን ፋፈሽ ብለተኛ ነው ማለት አርከ ይመች። ይሄኛው አርሰናል ማይጨርሰው ነገር አይጀምርም። ለዛ ነው ከቪኒሺየስ ጋር ማው እንግዲህ እንደሰማችሁት በቀላሉ እንግዲህ በጣም ባጭር ጊዜ ፐርሰናል ተርም ኦልሞስት ተስማምተዋል። ምን እንደሚፈልግ ቪኒሺየስ አርሰናል ድብና አድርጎ ስለሚያውቅ ነው ዝውውሩን ቆርጦ የተነሳው ሊፈጽም ማለት ነው። ከዚህ በኋላ አሁን ከማድሪድ ጋር መጨረስ ነው። ማድሪድ ደግሞ ያው ለቪኒሺየስ ይሄንንም እንደሰማችሁት ለቪኒሺየስ የሰጠንን ወይ ትወስዳለህ ወይ ትለቃለህ ብለውታልና ቪኒሺየስም ቴንኪዩ ብሎ ወደኛ ጋር ይመጣል ማለት ነው። አርሲዎች ይሄ ነው አርሰናል። በቃ ግዙፍ ስትሆን ግዙፎች እንዴት አድርገህ ማስጨነቅ እንደምትችል የሚያውቅ ቡድን ነው አርሴና። ይመቻችሁ አርሲዎች። ለማንኛውም በደንብ አሁንም የተከታተልን በደንብ እንግዲህ ምን እንደሚፈጠር ነው ያንን ቪኒ ወደ አርሰናል በጣም በቃ አሁን ኦልሞስት እየቀረበ ነው። እንግዲህ ምን ይሆናል ከዚህ በኋላ ክለብ ከክለብ ነው እንግዲህ ምን ይሆናል እንግዲህ ማድሪድ ምን ብሎ ደግሞ እንደሚመጣ ምን ይሆናል። ለማንኛውም ይሄ ነው አርሲ። ይመቻችሁ። ይሄን ቪዲዮ ማድረስ ያለባችሁ ሰዎች አሁንም ይሄ ነው አርሲ እያላችሁ አድርሱልኝ። ቤተሰቦች ይመቻችሁ። እንደዚህ ማለዎች አሁን የምትፈልጉ ከሆነ ባለኝ ከገባችሁ ለ20 ሚሊዮን ፕሮሞ ኮድ ተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ። በግል ጥቅም ዙሪያ አርሰናል ከቪኒሺየስ ጁኒየር ጋር ስምምነት ላይ እንደደረሱ ሃንድ ኦፍ አርሰናል ዘግቦ የቪኒሺየስ ወኪሎች ከማድሪድ ጋር ሲደራደሩ ይህንን ስምምነት እንደሚጠቀሙም አስታውቋል። አረ ጀሞ ሃንድ ኦፍ አርሰናል ምንድነው እያስነበበን ያለው? ተኝቼ ነበረ ወላይ ተነሳው። እሺ ብድግ ብዬ ነው የቆምኩት። ይወላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው። በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ ማንዬ እንቅልፌ ጠፋ። እኔ የብሩኖ ጊማሬሽ ዝውውር ሂሪጎ ነው እየጠበኩኝ ያለሁት። ገብቷችኋል? ከጫፍ ደርሷል የብሩኖ ጊማሬሽ ጉዳይ። ግን ከመቅጽበት አንድ ሶፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር ኢሜራይቶ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል።
ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ። ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጦ በቃ ቻው ቻው ሲባባሉ ከክለቡ ጋር ሄደን በቃ መፈር ማንዬ ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ። ይህ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀሞ። ማን እንቅልፍ ጠፋ ጀምአው። ዋው ማን ይሄን ያምናል? ቪኒ ጁኒየር አይመጣም ብላችሁ ስታላግጡ ሙድ ስትይዙ የነበራችሁ ሰዎች ምን ውስጥ እንደምትደበቁ እናያችኋለን። ቪኒ ጁኒየር ከአርሰናል ጋር በግል ጥቅም ዙሪያ ከስምምነት ደረሰ። ከዚህ በኋላ የሚጠበቀው የቪኒ ጁኒየር ውሳኔ ነው። እናም በቅርቡ አርሰናል ለቪኒ ጁኒየር ዝውውር ለሪያል ማድሪድ ዳጎስ ያለ ገንዘብ ያቀርባል። ይሄን ያለን ማን ነው? ታማኙ ሃንድ ኦፍ አርሰናል። ህልም የመሰላችሁ ሰዎች፣ ቅዠት የመሰላችሁ ሰዎች ከእንቅልፋችሁ ልትነቁ ይገባል። ቪኒ ወደ አርሰናል ዙሩ እየከረረ ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ደግሞ ፎሎ ማድረጋችሁን አትርሱ።